እነዚህ ሰዎች ውሃ እየደፉ እንዳይመስላችሁ ናፍጣ ነው። ይህ ሀገር ኢራን ሀገር ነው። ኢራን በጣም በከፍተኛ መጠን ነዳጅ በማምረት የምትታወቅ ሀገር ነች። በጣም ከፍተኛ ነዳጅ ያለባትም ሀገር ነች። ነገር ግን ኢራን በአሜሪካ የማዕቀብ ምክንያት ወደ ሌሎች የጎረቤት ሀገራት ወይም ደግሞ ወደ ሌሎች አለማት መላክ አልቻለችም። እነዚህ ሰዎች ምንድነው የሚያደርጉት? በእነዚህ ነዳጆችን በጀልባ ተሸክመው ወደ ሌሎች ጎረቤት ሀገራት ያመላልሳሉ፣ ይሸጣሉ። ወይም ደግሞ በመኪና ተሸክመው ነው ይዘው የሚሄዱት ማለት ነው። ይሄ ግን በጣም አስቸጋሪና አዋጭ ያልሆነ መንገድ ነው። የሚሸከሙት መጠን ጀልባዎችን መኪናዎችን በጣም ዝቅተኛ በመሆኑ እንደገና ደግሞ የመንገዱ መልክዓ ምድር በጣም አስቸጋሪ ነው። በተለይ መንገዶች የመኪና መንገዶች በማጨናነቅ መኪኖቹ እየተገለበጡ ፍንዳታን በመፍጠር አስቸጋሪ ስለሆነ እነዚህ ሰዎች ምንድነው የሚያደርጉት? ይህንን ጉድጓድ ውስጥ ይህንን ነዳጅ በማስገባት ያጠራቅሙታል ማለት ነው። አጠራቅመው ወደ ሌሎች የጎረቤት ሀገራት ይሸጣሉ ማለት ነው።